ዶክተር ኢዮስያስ እባላለሁ የህክምና ባለሙያ ነኝ። ከዛ በተጨማሪ አሁን በመና ዲያግኖስቲክ ሴንተር ማኔጅመንት ላይ ነው ያለሁት። ህክምና በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ነው የጨረስኩት። አሁን በጅማ ዩኒቨርሲቲ አዲስ አበባ ካምፐስ ውስጥ የኤምቢኤ አንደኛ ዓመት ተማሪ ነኝ። ስለዚህ ስለ ጅማ ዩኒቨርሲቲ ካምፐስ ወይም አዲስ አበባ ውስጥ እንደተመሰረተ ያወቅኩት ትሩ ሶሻል ሚዲያ ነበረ። ሪሰርችም ሳረግ ዌብሳይቶች ቼክ ሳደርግ በሱ ነው ያወቅኩት። ወደ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን የመግባት ፍላጎት ስለነበረኝ ከህክምናው ለእኔ አዲስ ፊልድ ነበረ። ምክንያቱም ከህክምና ነው ወደ ቢዝነስ ሽፍት እያደረግኩኝ የነበረው። ግን ያገኘሁት ኤክስፒሪየንስ በጣም ቆንጆ ኤክስፒሪየንስ ነበረ። ብዙ በቢዝነሱ በኩል ጥሩ የሚባሉ ሰዎችን ተዋውቄበታለሁ። ጥሩ ኢንፎርሜሽን አግኝቼበታለሁ። ከዛም ደግሞ እንደ አዲስ ኢንቫይሮንመንት እንደ አዲስ ሴክተር ሳይሆን ትሪት ያደረኩት አስተማሪዎቹም ቀለል አድርገው ስለሆነ ያስተማሩን ኢዚየር የሆነ ዌል ቶትፉል የሆነ ኤክስፒሪየንስ አግኝቼበታለሁ።